ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። እንግዲህ የእግዚአብሔር ወገኖች ዋናው ነገር የተማርነውን ነገር ወደ ተግባር መለወጥ ነው። ብዙ ጊዜ የምንቸገረው እሱ ነው። ወደ ተግባር መለወጥ፣ ወደ ሕይወት መለወጥ ነው የሚያስፈልገው። እንግዲህ ከዛሬው በተማርነው ትምህርት የምንወስደው አንደኛ ይሄ ሰው የሚጠራውን በቅጽል ስሙ ነው። በበሽታውን መጻጉዕ በሽተኛ ተብሎ ነው የሚጠራው። መጠሪያ ስሙን እንኳን የሚያውቅ አልተገኘም፣ አልተመዘገበም። ወንጌሉ ላይ በሽተኛው እያለ ነው የሚጠራው። የበሽታው ምንጭ ምን እንደሆነም ያው በዛው በመጽሐፍ ቅዱስ ላይ ተዘግቧል። በኃጢአት ምክንያት የመጣ ነው። ነገር ግን ያልታደለች ነፍስ ሆና ታጥቦ ጭቃ ተመልሶም እግዚአብሔር ይቅርታ ካደረገለት በኋላ ደግሞ ያው ቅድም እንደሰማችሁት ደግሞ የተደረገለትን ተቃራኒው መልስ የሰጠ ነፍስ ናት። እንግዲህ አንዳንድ ጊዜ ያልታደለ ነፍስ የሚባሉ አለ። እግዚአብሔር ብዙ አድርጎላቸው ማስተዋል የሚያቀታቸው ነፍሳት አሉ። አሁን በመጻጉዕ መፍረዱን እንተወውና ፍርዱ የእግዚአብሔር ነው። እኛም እንደ መጻጉዕ እግዚአብሔር ሊጎበኘን በቤተ ክርስቲያን በሥጋው ደሙ አማካኝነት ዕለት በዕለት ይወርዳል፣ እናየዋለን። ነገር ግን ስንቶቻችንን ሥጋውን በመብላት ደሙን በመጠጣት ሕይወታችንን የቀየርን ስንቶቻችንን? ወይስ አሁንም በቀጠሮ ላይ ነው ያለነው? ከዚህ ማዕድ የሚለየን ምንድን ነው? እንግዲህ ቅድም በብዛት ሲቆርቡ ያየናቸው ሕፃናት ናቸው። ሕፃናቱ ናቸው። አሁን እነሱ በረከት ነው፣ ኃጢአት የለባቸውም። ነገር ግን በእናቶች በአባቶች ደረጃ ደግሞ ያየናቸው በጣም ጥቂቶች ናቸው። ለምን ይሄ ይሆናል? የሚቀደሰው ለማን ነው? የሚፈተተው ለማን ነው? ስለዚህ እየበመጣ እየወረደ ይመለሳል ማለት ነው። ስለዚህ ፈውሱን እናየዋለን፣ ነገር ግን ገንዘብ አላደረግነውም። ስለዚህ መቀደስ እኮ የምስጢረ ቁርባን ምስጢር እኮ የሆነው ለመዳኛ ነው። ክርስቶስ ዓለምን ያዳነው ሰው ሆኖ ተሰቅሎ ሥጋውን ቆርሶ ደሙን አፍሶ ሕይወት እንድንሆነን ሰጥቶን ነው። ስለዚህ ሥጋው ደሙን መቀበል በየጊዜው አስፈላጊ ነው። ሕይወትን በንስሐ ማደስ አስፈላጊ ነው። የእግዚአብሔር ቀን መቼ እንደሚመጣ አናውቀውም። አሁን እንግዲህ ሳምንት ያስተምሯቸዋል በሰፊ ነገረ ምጽአቱን ስትማሩ እና በተለይ ይሄ ዘመን እንደ ከጎናችን የምናውቃቸው ሰዎች ብድግ እያሉ ሲጠሩ ሲወሰዱ የሚያስደነግጥ ዘመን ነው። የሚያስፈራ ዘመን ነው። ከምን ጊዜውም ይልቅ ወደ እግዚአብሔር የምንጠጋበት ዘመን መሆን አለበት። ስለዚህ ሁላችሁም ከሥጋው ደሙ አትራቁ። ኃጢአተኛ ነኝ አትበሉ። ኃጢአት ለኃጢአተኞች ነው የመጣው፣ ለቅዱሳኑ አይደለም እኮ የተሰቀለው። ለበቁት እኮ አይደለም የሚሞተው፣ እሱ ለኃጢአተኞች ነው። እሱም በጸሎተ ሐሙስ ለደቀ መዛሙርት እንደነገራቸው ይሄ በዕለተ ዓርብ ነገ ስለ ብዙዎች ኃጢአት የሚቆረሰው ሥጋዬ ነው የሚፈሰው ደሜ ነው ያላቸው። ስለ ብዙ ኃጢአት ለኃጢአተኞች ነው። ኃጢአተኞችን ልጠራ እንጂ ጻድቃንን ልጠራ አልመጣሁም ብሎናልና ሥጋው ደግሞ ከኃጢአት የሚያነጻን ስለሆነ ከእኛ የሚጠበቀው ወደ መምህረ ንስሐዎቻችሁ ቀርቦ ብቻ ንዛዜ ማድረግ ነው። ኃጢአትን ተናዞ ንስሐን ተቀብሎ ሕይወትን በሥጋው ደግሞ አድሶ ቀድሶ መኖር ያስፈልጋል። ላጤዎችም ብትሆኑ ባልና ሚስቶች ብትሆኑ መነጋገር፣ መመካከር፣ ሥጋውን ደሙን መቀበል አስፈላጊ ነው። አለበለዚያ ድህነት በየት በኩል ነው? በቃ የተሰጠን እኮ ይሄ ነው። ሥጋዬን የበላ ደሜን የጠጣ ምን አለው አለ ጌታ? የዘላለም ሕይወት። ካልበላስ የለውም እኮ
እና እንዴት ነው ነገሩ? ስለዚህ የዘላለም ሕይወትን ፍለጋ መስሎኝ የምንጾመው፣ የምንጸልየው፣ ምጽዋት የምናደርገው፣ በጎ ስራ የምንሰራው የእነዚህ ሁሉ የበጎ ስራዎች እኮ መጨረሻ ማሰሪያው ስጋው ደሙ ነው፣ መደምደሚያው። ስለዚህ የእኛም ይሄ መጻጉዕ የሆነው ሕይወት፣ ደካማው ሕይወት የሚታደሰው የሚፈወሰው በክርስቶስ ስጋና ደም ስለሆነ ከማዕዱ እንዳትርቁ። ምክንያቶቻችሁ ሁሉ ዋጋ የላቸውም። እነዚያ ነገ ጠዋት መልስ አይሆኑንም። መልስ አይሆኑንም። ብዙን ጊዜ አንዳንድ ሰዎች ለምን ትቀበሉ ሲባል ገና አለኝ እንደው ይህ አንዱ ስራዬ ጠባይ እንደው አይመችም። እንዴ ሌብነት ነው የሚሰራው? የስራው ጠባይ የማይመቸው ምንድን ነው? ስራ ሁሉ ክቡር ነው። ንግድም ከሆነ ክቡር ነው። ማጭበርበር አይፈቀድም። ማጭበርበር አይፈቀድም። ስለዚህ የሚያልቅ ጣጣም እኮ የለንም። ጣጣ ይጨረሽ የምንል በጉልምስና ወራት ፍትወተ ስጋ ያስቸግረው እንደሆነ ያንን እንኳን ከዘለው ደግሞ ሲያረጅ ደግሞ የበለጠ ለፍላፊ ነው። አፉ አይፍሩ። ከሐሜት ከተንኮል ከርግማን ደግሞ አይርቅም። ስለዚህ ንስሐ እየገቡ የእግዚአብሔርን ይቅርታ እየጠየቁ ዕለት በዕለት ምክንያቱም ስጋው ደግሞ ከሚደገሙት ምስጢረ ቁርባን ከሚደገሙት ምስጢራት ነው። አንድ ጊዜ ብቻ ተሰጥቶ የሚቀር አይደለም እና በዚህ ነው ሕይወትን መቀደስ የሚያስፈልገው። በእውነት በእኛ ቤተ ክርስቲያን ነው በየጊዜው እንደውም ስለ ቁርባን ቁረቡ ብላ ቤተክርስቲያን የምታስተምረው እንጂ አሁን በግብፅ ኦርቶዶክሳውያን ካያችሁት ገና በልጅነት በሰንዴ ስኩል ስለሆነ የሚያልፉት የሚያድጉት በሙሉ ያስቀደሰው በሙሉ ነው የሚቆርበው። የተለየ እክል ገጽ ካልሆነ በስተቀር አስቀድሶ አይመለስም። ተቀብሎ ነው የሚሄደው። ልጅነታቸው ተምረዋል። ስለዚህ ልጆቻችሁን ታቅፋችሁ ትመጡና ታቀበላላችሁ፣ እናንተ አትቀበሉ። እንዲህ እንዳይሆን ይሄ ለማን ነው የተሰዋው ስጋ? ነገ እኮ ይፈርድብናል እና ይህንን ማሰብ ያስፈልጋል። ስለዚህ የእኛንም ከዚህ መጻጉዕ ከሆነ አስተሳሰብ መላቀቅ ያስፈልጋል፣ መፈወስ ያስፈልጋል። ስለዚህ የፈውስ ዕለት ነውና እግዚአብሔር አሁንም መጻጉዕን ቀረብ ብሎ ልትድን ትወዳለህ ብሎ እንደጠየቀው ዛሬም በቅዳሴው አማካኝነት በወንጌሉ ትምህርት አማካኝነት መዳን ትፈልጋለሁ እያለ እኮ እግዚአብሔር እየተናገረ እኮ ነው። መድኃኒታችን ኢየሱስ ክርስቶስ ዛሬም እኮ እያስተላለፈ እኮ ነው። ዕለት በዕለት እየተናገረ ነው። ይሄ ጥሪ በመጻጉዕ ብቻ ይቆም አይደለም እኮ። መጻጉዕ ብቻ እኛም መጻጉዖች ስለሆን ልትድኑ ትወዳላችሁን? ሰላም ማግኘት ትፈልጋላችሁ? የዘላለም ሕይወትን ማግኘት ትፈልጋላችሁ? ይላል ጌታ በደቀ መዛሙርቱ ላይ አድሮ። ያን ጊዜ አዎ ስንል ሥጋዬን ብሉ ደሜን ጠጡ ነው የሚለን። መልሱ ይሄ ነው። ስለዚህ ልቦናችንን አስፍተን በንስሐ ታድሰን በሥጋ ወደሙ ጸንተን እንድንኖር ቅዱስ ፈቃዱ ይሆንልን። እንግዲህ ይሄ ቤተ ክርስቲያን በእውነት እግዚአብሔር ይመስገን ጥሩ አገልጋይ መላከ ሰላም ከወንድሞቻቸው ጋር ሆኖ ድምፃቸው ሳይሰማ ስራ እየሰራችሁ ነው። አሁን ይህም አዳራሽ በኋላ ስንወጣ እናየዋለን። ባለፈው ነግረውኛል፣ እያለቀ ነው ለመርቃቱ ብለው። የምቆይበትም ምክንያት ትንሣኤን ውዬ ነበረ ወደ ለሲኖዶስ ስብሰባ ቀደም አድርጌ የሚሄደው፣ ግን ይህን አዳራሹን ቀዳሚ አስመርቄ ከሰኞ ሄዳለሁ እያቸዋለሁ። በዛ በመርቃቱም ላይ ተገኝተን አብረን እግዚአብሔር እናመሰግናለን። ትልቅ ስራ የሰራችሁት ክብር ይገባቸዋል፣ ምስጋና ይገባቸዋል። መላከ ሰላም ጠንካራ ነው፣ በርቱ። አሁንም ብዙ